በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቃና ዘገሊላ የእመቤታችን አማላጅነት የጌታችን የመጀመሪያ ተአምር የተገለጸበት። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 የሚገኘው የቃና ዘገሊላ ሰርግ። ይህ ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገበትና መለኮታዊ ክብሩን የገለጠበት ነው። ይህ ሲባል ግን ከዛ በፊት ተአምር አላደረገም ማለት አይደለም። በሕዝብ ፊት ግልጽ ያደረገውን ተአምር ሲነግረን እንጂ ከዛ በፊትማ ተአምር ብዙ አድርጓል። በዚህ ትምህርት ውስጥ መሰረታዊ የሚባሉ ነጥቦችን እናንሳቸው። አንደኛ፣ የጋብቻ ቅድስና፣ የድንግል ማርያም አማላጅነት፣ የምስጢራዊ ትርጓሜ እንዲሁም መለኮታዊ ስልጣንን እናያለን። የጋብቻ ቅድስና ጌታ ወደ ሰርጉ መታደሙ ጋብቻ ቅዱስና ፈጣሪ ዘንድ የተባረከ መሆኑን ለማረጋገጥ ነው። መኝታውም ንጹሕ ይሁን ይሌለ ጌታ ቦታውን በመገኘቱ ለትዳር ሥርዓት ሰማያዊ ዕውቅና መስጠቱን ያሳያል። የድንግል ማርያም አማላጅነት የእመቤታችንን አማላጅነት በግልጽ የሚያሳይ መሰረታዊ መጽሐፍ ቅዱስ ማስረጃ ነው። ልመናዋ የወይን ጠጅ እኮ የላቸውም ስትል የቤተሰቡን ጭንቀት አይታ ሳትታዘዝ በራሷ ተነሳሽነት ለልጇ አቀረበች። ይህ ሳትለምን የምትለምን መሆኗን ያሳያል። ትህትናዋ ጌታ ጊዜ ገና አልደረሰም ቢላት እሷ ግን እንደሚያደርግላቸው አምና አገልጋዮቹን የሚላችሁን ሁሉ አድርጉ አለቻቸው። ታዛዥነት የሚላችሁን ሁሉ አድርጉ የሚለው ቃሏ ለሰው ልጆች ሁሉ የተሰጠ መመሪያ ነው። ወደ ክርስቶስ የምንቀርብበት እሱን በመታዘዝ መሆኑን ታስተምረናለች። ምስጢራዊ ትርጓሜ ውሃው የኦሪት ወይም የብሉይ ኪዳን ሥርዓት ምሳሌ ሲሆን ወደ ጣፋጭ ወይን መለወጡ ደግሞ የሕግ ፍጻሜ የሆነው የጸጋው ዘመን ሐዲስ ኪዳን መተካቱን ያሳያል። መለኮታዊ ስልጣን ጌታ ውሃውን ወደ ወይን ለመለወጥ ምንም አይነት ጸሎት ወይም ልመና አላደረገም። በቃሉ ብቻ ወይም በስልጣኑ ለወጠው። ይህ ክርስቶስ ፈጣሪና ባሕርይ አምላክ መሆኑን ለደቀ መዛሙርቱ የገለጠበት መንገድ ነው። መጽሐፉም ክብሩን ገለጠ ለደቀ መዛሙርቱም፣ እነርሱም ደቀ መዛሙርቱም በእርሱ አመኑ ይላል። በዚህ በቃና ዘገሊላ ጌታችን ኢየሱስ ክርስቶስ የመጀመሪያ ተአምሩን እንዳደረገ ተገልጿል። ነገር ግን ከዚህ በፊት ተአምር አላደረገም ማለት አይደለም። ሥጋን ተዋህዶ ከተገለጸ በኋላ ብዙ ሰው በተሰበሰበበት ግልጽ በሆነ ሁኔታ ተአምሩን ማድረጉን ሲገልጽ ነው። እንደዚሁም ሁሉ በዚያ በቃና ዘገሊላ በተደረገው ሰርግ ላይ የእመቤታችን አማላጅነቷ ይፋ የወጣበትና የታወቀበት ነው። ወስብሐት ለእግዚአብሔር።